ቴክኖ ስፓርክ ቴንሲ ሃርድ ሪሴት ነው ዛሬ የምናየው። ሃርድ ሪሴት ማለት ፓተርን እንዴት እንደሚቆለፍ እና የተቆለፈውን ፓተርን እንዴት መዝጋት እንደምንችል። ይኸው እንግዲህ የትኛውንም ፓተርን ስሞክር አይከፍትም። ሁሉንም ፓተርን አይነቶች እየሞከርኩ ነው፣ አይከፍትም። ስለዚህ ምንድነው በቀጥታ የምናደርገው? ፓወር በተኑን በመጫን ስዊች ኦፍ እናደርጋለን። መጀመሪያ ስዊች ኦፍ ፎን ባይ ሎንግ ፕሬስ ፓወር በተን ዘን በመጀመሪያ ፓወር በተኑን ለ3 ሰከንድ እንጫንና ከዛ አስከትለን ቮሊዩም ማይነስን እንጫናለን። ፓወር በተን ዘን አፍተር 3 ሰከንድስ ቮሊዩም ዳውን። ፓወር በተኑ ወዲያውኑ የቴክኖ ሎጎ ሲመጣ እንለቅና ቮሊዩም ዳውንን ይዘን የተወሰኑ ደቂቃዎች እንቆያለን። ከዛ ሪሴት ሜኑ ሲመጣ ከዚህ ውስጥ ፋክተሪ ሪሴት ዋይፕ ፋክተሪ ዳታ የሚለውን በቮሊዩሞች ወደ ላይና ወደ ታች እየመረጥን እንፈልጋለን። ዋይፕ ዳታ ወር ፋክተሪ ሪሴት የሚለው መጥቷል። ስለዚህ ኦኬያችን የሚሆነው ፓወር በተን ነው ማለት ነው። ፓወር በተኑን ኦኬ ብለን እንጫናለን። ቀጥታ ያለን ሁሉንም ነገር ዲስሚስ ፓተርኑን ጨምሮ ስልኩ ላይ ያሉ ፋይሎችን አጠቃላይ ዲስሚስ ያደርጋል። ይሄ የምናደርገው ፓተርኑን ማስታወስ ካልቻልን ብቻ ነው እንግዲህ የመጨረሻው አማራጭ ሲሆን። ስለዚህ አሁን ፓተርኑ ኦልሬዲ ጠፍቷል ማለት ነው። ሪቡት በሚለው አሁንም እንትኑ ሲቀመጥ ኦኬ እንላለን። ስልኩን ፓተርን ነፃ አድርጎ ይከፍትልናል ማለት ነው። አሁን እንግዲህ ቀሪ ሴትአፖችን ነው የምናየው። ፓተርኑ ኦልሬዲ ጠፍቷል። እስኪከፍት ትንሽ እንጠብቅ። ትንሽ ጊዜ እስኪከፍት ኦልሬዲ ስልካችን ከፍቷል። ቀጥሎ ምን ላይ መስራት እንዳለብኝ እስኪ አድማጭ ተመልካቾች አስተያየት ስጡ። ስፔሻሊ ከስልክ ጥገና ጋር የተገናኙ ሊሰሩ ይገባል፣ ይሄን ሰርተህ አሳየን የምትሉትን ነገር በኮሜንት ጻፉ። ይህን ዩቲዩብ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ተመሳሳይ ቪዲዮዎች እንዲደርሳችሁ ፋቮራይት ላይ አስቀምጡ። ይህን ዩቲዩብ ቻናል ሰብስክራይብ አድርጉ። ቀጥሎ ብዙ ቪዲዮዎች የተዘጋጁ ስላሉ በእናንተ ማስከተል እንለቃለን። አሁን ምንድነው የምናደርገው? በቀጥታ ሀገር እንመርጣለን። የት ሀገር ነው ያላችሁት የሚለውን just we select the country where the owner is living። አሁን ሲም ካርድ መጠቀም ስለማልፈልግ ሲም ካርድ ስኪፕ አደርጋለሁ። ዳታም አልፈልግም፣ ስኪፕ አደርጋለሁ። ከዛ አግሪመንት ነው፣ ላይሰንስ አግሪመንት አግሪ ታደርጉና ኔክስት ትላላችሁ። አንዳንድ ላይሰንሶችን ያመጣል። አግሪ ብላችሁ አክሰፕት ትላላችሁ። የካምፓኒው አግሪመንት ነው። ከፈለክ ከዚህ ጋር ፓተርን ወይም ፓስወርድ ማስገባት ትችላለህ፣ ማለፍም ትችላለህ። እኔ እስኪ ፓተርን ላስገባ። ስለዚህ ታች ፓስወርድ የምትለውን ክሊክ አደርጋለሁ። ፓተርን እመርጣለሁ። ቅድም የሞከርኩትን ፓተርን እስኪ ላስገባ። ቅድም በመሃል 7 ቁጥር ሞክሬ ነበር፣ አልከፈተልኝም። ይሄው አሁን አዲስ እየሰጠሁት ነው። ኤክሰለንት ለጊዜ ሰጥቻለሁ። ከዛ ኮንፈርም ስል ከዚህ ቀጥሎ የዚህ ቀፎ ፓስወርድ ኦር ፓተርን ይሄ በመሃል 7 ቁጥር ይሆናል ማለት ነው። ስታርት ብያለሁ። እንግዲህ ይሄ የስልኩ የዌልካም ሎጎ ነው። ቴክኖ ስፓርክ ቴንሲ ይህንን ይመስላል። እስኪ የወደዳችሁ በላይክ ግለጹ። ሌሎች መሰራት ያለባቸው ነገሮች ካሉ በኮሜንት አሳውቁኝ። ዩቲዩብን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። አመሰግናለሁ። እሺ የምን ምልክት ናት ከላይ የምትለውን እስኪ ኮሜንት ላይ ጻፉ። ልክ ስልኩን ስከፍት አናት ላይ ቀይ በርታ ትመጣለች። ኮሜንት ላይ ጻፉ። ለምን እንደዚህ ትሆናለች? ታንክ ዩ